ሰላም እንዴት ናችሁ? ዳጊ ነኝ ያለሁት እንግዲህ በቢታኒያ ሬስቶራንት በውድብሪጅ ቨርጂኒያ ነው። ዋን ስቶፕ ኔትወርኪንግ ኢቨንት በውድብሪጅ ቨርጂኒያ የመጀመሪያ ኢቨንቱን ያደርጋል። ጁን 7 እንግዲህ ሁለት ከ3 እስከ 5 AM ድረስ በውድብሪጅ ቨርጂኒያ በተዘጋጀው ዋን ስቶፕ ኔትወርኪንግ ኢቨንት ላይ ልትመጡ ሁላችሁንም ጋብዣችኋለሁ። ይህን በመሰለ ሬስቶራንት ላይ እንጠብቃችኋለን። በቂ ፓርኪንግ አለ፣ ቆንጆ የሆነ ምግብ አለ፣ ኮፊ አለ፣ ስናክ አለ። ተጋበዙ። ሁለት እንግዶች አሉ። አንዱ ስለ ቢዝነስ፣ አንዱ ደግሞ ከስራ ጋር በተያያዘ ኢንፎርሜሽኖችን ሼር እንደራረጋለን። ረጅም ሰዓት ደግሞ ኔትወርክ እያደረግን እናሳልፋለን ማለት ነው። ለ2 ሰዓት ያህል ብቻ ነው የሚቆየው ኔትወርካችን። ዋን ስቶፕ ኔትወርኪንግ ኢቨንት ካሪየር ላይ፣ ኤጁኬሽን ላይ ነው ዲስከስ የምናደርገው። በውድብሪጅ ቨርጂኒያ ዋን ስቶፕ ኔትወርኪንግ ኢቨንት ልትገኙ ሁላችሁንም ጋብዛለሁ። ቀጣዩ የሚሆነው በአርሊንግተን ላይ ነው የሚሆነው። እንደዚሁም ደግሞ በስካይ ላይን ፎርት ቸርች አካባቢ ይኖረናል። ዋሽንግተን ዲሲ ይኖረናል። ሁል ጊዜ የወሩ የመጀመሪያ እሁድ ላይ ከ3 እስከ 5 PM ነው የሚሆነው። ሼር ማድረግ የምትፈልጉ ነገር ካለ እንደዚሁም የተለያየ ቢዝነስ ኦነሮች ስፖንሰር ማድረግ የምትፈልጉ ምርት አገልግሎታችሁ ማስታወቅ የምትፈልጉ ከታች ባለው ስልክ ቁጥር ወይ ኢሜል ሪች አውት አድርጉን ወይ ደግሞ የዋን ስቶፕን አፕ ከፕሌይ ስቶር ከአፕ ስቶር ላይ ማውረድ ትችላላችሁ። ዌብሳይታችንን መጎብኘት ትችላላችሁ። አመሰግናለሁ። ጁን 7 ላይ ከ3 እስከ 5 PM በውድብሪጅ ቨርጂኒያ አይቀርም። ወዳችኋለሁ።